የኢትዮጵያ አየር ኃይል የሀገሪቱን ህልውና ከሚጠብቅባቸው ዋና ዋና ምድቦች አንዱ የሆነው የአየር መከላከል ነው። ይህ ክፍል የኢትዮጵያን የአየር ክልል በዘመናዊ ራዳሮች ቅኝት በማድረግ የመካከለኛና የአጭር ርቀት ሚሳኤል ኮምፕሌክሶችን በመጠቀም የአየር ክልልን ጥሶ የገባን በራሪ አካል ይከላከላል። አየር መከላከያ 24 ሰዓት 7 ሁሌም ዝግጁ ነው። ያ ማለት በታጠቃቸው የቅኝት ራዳሮች 360 አየር ክልሉ በማንኛውም ጊዜ ያልተፈቀደለት ወይም ደግሞ በዛ በአየር ስፔሱ ላይ መብረር ፍቃድ የሌለው አይሮፕላን እንዳይበር የሚቆጣጠር ነው። የተፈቀደላቸው ኢንፎርሜሽን አለን። የትኛው አካል ነው የማን ነው የሚለው ይለያል። በአየር መከላከያ ብዙ ጊዜ እንጠቀማቸው የነበሩት በበፊቱ ከዛፊት አናሎግ የሆኑ መሳሪያዎች ናቸው። አሁን ሰዓት ላይ ግን ዓለም የታጠቃቸው ምናልባትም በአፍሪካ ጥቂት የሚባሉ ሀገሮች የታጠቁትን ዲጂታል የሆኑ ከሩቅ ርቀት ማየት የሚችሉና ትራክ አድርገው መልስ የሚሰጡ እና እጅግ ዘመናዊ የሆኑ መሳሪያዎችን የታጠቅንበት ደረጃ ነውና ተፎካካሪና እጅግ ተመራጭ የሆኑ መሳሪያዎችን የታጠቀ ክፍል ነው። ዛሬ አየር ኃይል ዛሬ አየር መከላከያ ትላንት እንደምናስበው አይደለም። በቴክኖሎጂ በሰው ኃይሉ ብቃት የተሻለ ደረጃ ላይ እየደረሰ ነው ያለው። እዚህ ያለ ሰራዊት ከተራ ኦፕሬተር ጀምሮ እስከ ኢንጂነር በዶክተር ደረጃም የደረሰ መከላከያ ሰራዊት ወይም የአየር ኃይል አባል ነው ያለው። ስለዚህ ተመራጭ ተቋም መሆኑን ህብረተሰቡም ሊገነዘበው ይገባል። ዝም ብሎ ለጦርነት ብቻ የተሰለፈ ሳይሆን በእውቀትም ጭምር ከየትኛው